ሞል ውስጥ ነው ያለነው ፍራንክፈርት። ወደዳችሁ ልብሱ ሰመር ነው እንግዲህ ሙቀት ነው። ኢትዮጵያ ያላችሁ ጓደኞቼ ተመልካቾቼ እንግዲህ አጭር ቀሚስ አጭር ቁምጣ ምናምን ካላችሁ ሙቀቱን በታች ስለማታውቁት ነው። እዚህ ባልና ሚስቱ ፍራንክፈርት ትንሽ ያለ ፍራንክፈርት ሲቲ ነው እንግዲህ ያው እንደምታዩት 360 ሁሉንም አንሳው ደግሞ ዛሬ ፍራንክፈርት ያለሁት እኔ የምኖረው ባየርን ክልል ነው። ግን አውራሲ ሃሎ በላይ ታወር ላይ ደግሞ እንወጣለን። ሜን ታወር ደግሞ እስቲ እናየዋለን። የፎቅ ጫካ አሁን ያለሁት እንግዲህ 54ኛ ፎቅ ላይ ነው ፍራንክፈርት። አይ ጋድ በቃ በጣም ነው የወደድኩትኝ። እናንተ መታችሁ ግን እንድታዩት ጋብዛችኋለሁ። እንደዚህ ነው የምንሄደው። በዚህ በጣም ከሙቀት የተነሳ ነው እንግዲህ ሻው ሰው ራቁቱን ይሄደ። እሺ ይሄ ነው እንግዲህ ምን ተሰማሽ? በጣም ደስ የሚል የመጨረሻ ነው የመጀመሪያ ስቴይ ቱን ቡም በጣም ደስ የሚል ነው ቪው እና እዚህ ጋር ታይታኒክ የሰሩበት ነው ተብሎ ይታሰባል። እንደዚህ ይሄ ሁሉ ሰው ይሄ መጀመሪያው እንግዲህ ደረጃ ነው። በኢየሱስ እንዴት እንደሚያምር አለ። እጅግ በጣም ነው የሚያምረው። ዶችላንድ ፈታ እያልንብሽ ነው እንግዲህ ፍራንክፈርት የሚያምር ጫካ ውስጥ እንደዚህ መሄድ ማለት ፊሊፕ ፕሌስ። ይህ የምታዩት የእንጨት ሳጥን የዛሬውን የዘመናዊ ስልካችንን ቅድመ አያት ነበረ። ለመጀመሪያ ጊዜ ድምፅን ለመቅረጽ የተሰራው የሰውን ጆሮ ቅርጽ በመኮረጅ ሲሆን ውስጡ ደግሞ የአሳማ የአንጀት ሽፋን ነበረው። አስቡት፣ ድምፃችንን ወደ ኤሌክትሪክ ለመቀየር የተጠቀሙት የአሳማ አንጀት ነበረ። መናገር ሲፈልጉም በዚህ ቀንድ በሚመስለው ቀዳዳ ውስጥ ይጮሁም ነበረ። መጀመሪያ ጊዜ በስልኩ ውስጥ የተስተላለፈው የሙከራ አረፍተ ነገር ፈረስ ኪያር ሰላጣ አይበላም የሚል ነበረ። ተመልካቾቼ ይህች ሀገር ማን ትሆን? ፍራንክፈርት ምርታዩት ፍራንክፈርት የስቡር ከተማ ግን በቃ ፍራንክፈርት ምቀር ይመስለኛል። ፍራንክፈርት ነው። ፍራንክፈርት ሲቲ ነው እንግዲህ ያው እንደምታዩት ፍራንክፈርት ታውቁት እንግዲህ ትልቅ ከተማ ነው። ገስቶች አሉን እንግዲህ ያው እንደምታዩት እንግዲህ 360 ሁሉንም አንሳው ደግሞ ያ በጣም የሚያምር ከተማ ነው። ምርጥ ከተማ ነው። ከልጄ ጋር አለን። ይሄው ሰላም እንግዲህ ዛሬ ፍራንክፈርት ነው ያለሁት። እንዴት አባቱ እንደሚያምር ልነግራችሁ አልችልም። ከምር በኢየሱስ እኔ የምኖረው ባየርን ክልል ነው ግን በቃ ፍራንክፈርት ለመኖሬ በጣም ነው የደበረኝ። ከምር በጣም ነው የሚያምረው ቦታው እጅግ በጣም ነው የሚያምረው። አዲስ ነገር ነው በቃ ይለያያል፣ አይገናኝም ሁላ ማለት ነው። በቃ ክርስቲያን ይሁት ልጄን አባ አውራሲ ሃሎ በላችሁ ክርስቲያን ባለው ደህና ነኝ እና አጋጣሚ ከኢትዮጵያ ሰው መጡ ምን እንደሚል እንሰማለን። በጣም ነው ደስ ያለኝ። ላይክ ይሄ እንደ መጀመሪያ የዩሮፕ ኤክስፒሪየንስ ሊትሊ በቃ ብዙ ነገሩ በጣም ያስገረመኝ የደነቀኝ ብዙ ከኛ ሀገር የሚለይ ብዙ ነገር አለ። የህዝቡ ስነ ስርዓት ላይክ የእድገታቸው ቴክኖሎጂው ህንፃዎቹ ከኔ ጋር ዞር እያለን ደግሞ እየተሽከረከርን ሌላም ሰው እየጠየቀን እንዴት አይነት እንትን እንዳለው ይኸው እንደምታዩት
ፍራንክፈርት ዋናው ሃውፕትሽታቱ ላይ ነው ያለነው። እንግዲህ ምርጥ ቦታ ነው ያለነው ከባለቤቴ ጋር እንግዲህ በጣም ደስ በሚል ነው። ይሄው እንደምታዩት እንግዲህ ዋናው ሃውፕትሽታት ላይ ያለነው ደስ የሚል ሲቲ ነገር። ፍራንክፈርት በጣም ትልቅ ከተማ ነው፣ ደስ የሚል ነው። ለክ በጣም ብዙ የተኖረበት ያክል ከተማ አድርጎ ነው የሚሰማኝ። the best city in the world business city ነው የሚባለው። ሙሉ የምታዩት እንግዲህ የጠበቆች የቢዝነስ ኤሪያ ትላልቅ የፍራንክፉርት እምብርት ወይም ታወሩ ላይ ደግሞ እንወጣለን። the main tower ደግሞ እስቲ እናየዋለን። እስቲ see you እንግዲህ እስቲ stay tuned እንግዲህ ሁላችሁም ጠብቁን። peace ፍራንክፈርት ማለፍ አንችልም። ግሩ ካልሆነ አሁን ግሩ ነው። አሁን ፍራንክፈርት ወይ እንዴት አባቱ ነው የሚያምረው! ኦ ማይ ጋድ ዩት ሜን ታወሩ ነው የፍራንክፈርት እዚህ ታወር ላይ ወጥተን እንግዲህ ስካይላይን ቪው ማለት ነው። ሌላ አሁን እንወጣ ደግሞ ወይ ደግሞ እስቲ የትኛው ላይ ነው? ይሄ ነው ያኛው ስካይላይን ቪው ይባላል ያኛው። ስለዚህ ሙሉ ከተማውን ነው የምናየው ማለት ነው። ሙሉ ከተማውን ልናይ ነው እንግዲህ አንድ ላይ ያለውት ማለት ነው። ኒውዮርክ አይደለም ፍራንክፈርት ነው። ይሄት የፎቅ ጫካ በኢየሱስ ክርስቶስ ይግባላችሁ አይግባላችሁ አላውቅም። ካሜራ ላይ ግን በጣም ነው የሚያምረው። የፎቅ ጫካ በኢየሱስ ኤሲ ያለ በስመ አብ እንዴ! የመሬት ኤሲ ያላችሁ ኦ ማይ ጋሽ ፋን እኮ ነው። ፋሚሊስ ሜሪስ ፋሚሊስ እንግዲህ ፈታ እያልን ነው። እንግዲህ በጣም ደስ የሚል ጊዜያቶችን እያሳለፍን ነው አሁን ያለነው። ዋው አሁን ያለነው እዚህ ነው። እንግዲህ ደስ የሚል ጊዜያቶችን በጣም እያሳለፍን ነው። ዋው ብለናል። በጣም ደስ የሚል ጊዜያቶች። this is Frankfurt. this is Frankfurt. በእውነት በጣም ነው የወደድኩት ፍራንክፈርት። ምርጥ ሀገር ነው፣ ምርጥ ቦታ ነው። ሰው ሀገሩ በጣም ወድጄዋለሁ። ጎበኙ በጣም ብዙ ቦታዎች አሉ። ይሄ እንዳለ ቢዝነስ ሴንተር ነው። አሁን አዲስ አበባ ለጋር ምናምን እንደሚባለው ማለት ነው። እነዚህ አራቱ ፎቆች እንግዲህ ለጋር የነዚህ ባንኮች፣ የጠበቆች ቢሮ፣ ትላልቅ የቢዝነስ ትሬድ ታወር ሴንተሮች ናቸው። እንግዲህ እነዚህ በአጠቃላይ which is great ደስ ይላል። 102 ሜትር ምናምን ናቸው እንግዲህ ፍራንክፈርት ከተማ ላይ መሀል ቆሞ የሚገኘውን ደግሞ 54 ፎቅ ወደ ላይ ከተማውን 360 ዲግሪ ማየት የምንችልበትን ቦታ ደግሞ እጅግ አስደናቂ የሆነው ቦታ አብረን እንሄዳለን። ስሙም ሜይን ታወር ይባላል። ሌትስ ጎ። ይሄው እንግዲህ በፍጥነት እንግዲህ የሚጓዘው እንግዲህ ሊፍቱ ላይ 54ኛው ፎቅ ላይ ደረስን። ከዚያም ደግሞ እዛም በነገራችን ላይ 187 ሜትር ከፍታ ነው ወደ ላይ ይሄድ ነው።
እንግዲህ ያስቡት በጣም ረጅም ነው። ኦልሞስት 200 ስካይ ክሬፐር ነው እንግዲህ የሚባለው። ሙሉ ለሙሉ ከተማዋን ፍራንክፈርትን 360 ዲግሪ የምናይበት ቦታ ነው። ይመቻችሁ። በነገራችን ላይ አርኪቴክቸሩ ምናምን በጣም ነው የሚገርመው። ህንፃው ሙሉ ለሙሉ 2550 መስኮቶች ያሉት እንግዲህ ያው እንደ ድሮ ዝም ብሎ ተዘግተው የሚቀሩ መስኮቶች ሳይሆኑ በጣም ተንሸራታች ተከፋቾች ናቸው ምናምን ነገር። ይሄ ደግሞ አየር ወደ ውስጥ እንዲገባ ምናምን ያደርጋል ፎቁ ላይ ምናምን ማለት ነው። ስለዚህ ማቀዝቀዣ ምናምን ሳያስፈልገው ራሱ ብቻ በመስኮት አማካኝነት አየሩ እየገባ ምርጥ ፎቅ ነው። በነገራችን ላይ ለአካባቢም ተስማሚ የሆኑ መስኮቶች ናቸው ማለት ነው። ይመቻቸው። በጣም የሚገርማችሁ ስለዚህ ህንፃ የተሰራው ወደ ላይ ብቻ ሳይሆን ወደ ታችም ነው የተሰራው እና ቶፕ ዳውን ኮንስትራክሽን ይሉታል። በጣም አርኪቴክቸር የምታውቁ ሰዎች በጣም የሚገርም አሰራር ነው እና ለምንድን ነው የሰሩት? ይሄንን በአካባቢው ያሉ ህንፃዎች ላይ ችግር እንዳይፈጥር በሚል የተለየ የአሰራር ጥበብ ነው ማለት ነው። ፎቁ ወደ ታች ሲሰራ 5 ፎቆች የሚያህል ተቆፍሮ ነበረ ሲሰራና ሙሉ ለሙሉ በመስታወት የተሸፈነ የአውሮፓው የመጀመሪያው ህንፃ የሚባለው ነው። ይሄ ሜይን ታወር በ1999 ነው በፈረንጆቹ አቆጣጠር የተሰራው። ፉሊ ግሌዝድ ፋሳድ ይሉታል አሰራሩን እንትኑን እና በክረምት ወቅት ደግሞ በበጋ ጊዜ ያከማቸውን ሙቀት ከዛ በክረምት እንደ ማቀዝቀዣ ነገር ይጠቀመዋል። ቱ ዘ ቫይስ ቨርሳም ያደርገዋል። በበጋ ጊዜ ያከማቸውን በክረምት ጊዜ ያከማቸውን ቅዝቃዜ በበጋ ደግሞ ይጠቀምበታል ማለት ነው። ስለዚህ ይሄ ኢኮ ፍሬንድሊ ተመልሰናል። እንግዲህ ይህን ይመስላል እንግዲህ ዋው ባያል ዋው ደስ ይላል። በጣም 360 ዲግሪ ያውላው ትክክለኛ ፍራንክፉርት ይሄንን ይመስላል። ፍራንክፉርት ሶስት መቶ 360 ዲግሪ ነው እንግዲህ የሚቀርጽ። አሁን ያለሁት እንግዲህ 54ኛ ፎቅ ላይ ነው ፍራንክፈርት። እንደምታዩት ከላይ ሆኜ ነው ዱሙ ላይ ወደታች ከተማውን ማየት እችላለሁ ሙሉ ማለት ነው። በቃ ፍራንክፈርትን እዚህ ጋር ሆኜ እንደዚህ አያታለሁ። በኢየሱስ እንዴት እንደሚያምር ኦ ማይ ጋድ በቃ በጣም ነው የወደድኩትኝ። እናንተ መታችሁ ግን እንድታዩት ጋብዛችኋለሁ። ከኢትዮጵያም ከየትም መታችሁ እውነት በጣም ነው የሚያምረው። ማመን አልችልም። ላሳያችሁ እና በጣም ነው የሚያምረው። ይሁት
አራቱም አቅጣጫ ላይ እንግዲህ ሆነን ሙሉ ዙሪያውን እያየሁት ነው ያለሁት። በጣም ያምራል። በጣም እንግዲህ አሁን ወደ ቤት እንሄድ ነው። ሞቆናል በጣም እንውረድ። 35 ዲግሪ ሴንቲግሬድ ነው። በጣም የሚያምረው ቤት ነው። አንቺ ኢየሱስ እኔ ነው ቀረጥ ይመስላል። ወደድሽው ማሪ? በጣም እኔም በጣም ነው ወደድኩት ጌታ ክርስቲያን ሸማ ክርስቲያን ነገር ሙዳቸው ገብቶኛል። ሲዛ ያቻታየው